አርፋች በሷ ምክንያት ነው እኛ የምንጉላለው በዚህ ልጅ። እሺ ማርያምን እያዋት ምታጉላለይ ልጅ እሷ ልጅ ይስታስሪ ቆየር ሲባል ነው ወጥነት ይችላል እግዚአብሔር እናቴ ታሞ ሆስፒታል ገብታለች። እናቴ ታሞ ሆስፒታል ገብታለች። ገደልኩሽ እግዚአብሔርን ገድዬሻል። መረጃ ማስረጃ እያስኩኝ ነይ ተናገሪ ተናገሪ። ሰሞኑን ያጉላላሽኝ ማርያም እግዚአብሔር በጣም አዝኛለሁ። ገብርኤል አይለመነኝ እኔ አሁን ምን ላድርግ ፈልጌ አይደለም እኔ የዛን ቀን የነበርኩበት ምጥፋት እኔና የቦሌው መድኃኒዓለም ነው የቦሌው ማለት ነው። እንዴት የቦሌው መድኃኒዓለም ራሴን ስንት ነው ግን እስካሁን ተፈተፈተኝ እንደ ሰርፕራይዝ መድኃኒዓለም እንጂ ምን አገባሽ ሰርፕራይዝ ትላለሽ እንዴ? ስራ እያበላሸሽ። አሁን ተናገሪ ማርያምን ለሁሉም ላሳያቸው ነው። አይ መጀመሪያ ለዛም ቀን ሁላችሁም በጣም ይፈርዱልኝ። በተለይ የክብር አባላት ነውነት በጣም አታሽቃጭ ባክሽ አሽቃበና ባንቺ ምክንያት አንቺን አልኩም እሷ ለምሳሌ ዛሬ ስልክ ላሰራለችኝ ላንቺ ስለፈቀዱ ማርያምን ምን ብሌን ትቆየለ እንዴ ያለችኝ ስልኳ ተበላሽ። ስለዚህ አንቺ ስለምቆይ እሷም ልትሄድ ነው። እግዚአብሔርን እኔ ለስንታችሁ ፈቅጄ እችላለሁ አልኩኝ። ቅድስቴም እዛ ስራ አለች። ወይኔ እኔ ግን እሺ እግዚአብሔር ስንት ምን ላርግሽ? ጨዋታ 6 ሰዓት ልድረስ አለች። ወይኔ ስልክ ድረስ ቀልኩ እና ራሴን ልቀርጽ ነው ነው አሁን ነካኪ ዝም ብለሽ ስምልሽ ነካኪ የማነሱ የራሴ ነው ከዝቼ ነው። እሺ አይፎን እንድታይልኝ ነው ባይዘይ እኔ አይፎን እንዳትነካስ እንዳትይ እዘውኝ ተበላሽ እሱ አይፎን ግን ስልኬ እንዴት እንደሆነ በእናትሽ ፒንክ በኋላ ታሳያታለሽ። አንዴ ይሄ እኮ ማለት ነው ለምን እንደዚህ እንደሚሆን ጠይቅሽ ብዬ ነው። ይኸውልሽ አሁን ተጠቀምሻ እንደዚህ ቲክታክ እየተጠቀምኩ ባይፍ ያሁ ይዘንጫ ነው ደወልሽልኝ ስልክ ነው ስሙ ማን ነው? ያ ስልክ ማርያም እኔ በጣም አበሳጭታችሁ ሁለታችሁንም ነው ኢንተርቪው የማደርገው። እግዚአብሔር እኔ ምን አረው አንቺ ደግሞ ስልክ ላሰራ እስከ 6 ሰዓት። እሺ ምን ሂጄ ምን ልቅረጽ? መቤቴ አይፎን ስንት ነው ንገሩኝ። ታዩ አይፎኑን እስኪ ሞላ ድረስ ገና ቀርጻችኋት ሁለት በጥባጭ ተረሻታለሽ። ከዛ ለሷ አልፈቅድም ስላት አቆረፈች። መቀመጣችን አይቀርም አለችኝ። እቴቴ ደግሞ በዚህ ጋር ትመጣላችሁ ብላ ትደውላለች። አሁን እኔ ማለት ነው ካስትሽ ለጨነቀሽ የምራል ሰራም አይደለም እግዚአብሔር ነው። አይ አሁን በቃ እንዴ ምን ሾፒንግ እስቲ ስልኬ አሁን ተሰራ በኋላ ተሰራ ያው እኮ ነው ዞሮ ዞሮ ሳናሰር ማርያም እንሄዳለን። ሳናሰር ስልክ ስትል ነው ያለችው ማርያምን ስልክ ስትል በጣም ዲፕሬሽን ውስጥ እየገባን ያራዳል አይደል እንዴ ስሜቴን ፒንክ በተለይ ደግሞ እናሳየዋት አይፎን ሲሆን የሆነ ስሜት ነው እናሳየዋት። አሰማሻል የሆነ ገዝተሻል ይሰማሻል የሆነ ደግሞ ግን ሰርፕራይዝ ማድረግ ይቻላል እንዴ? ይሄ ነው ሰርፕራይዝ በይ። አዎ ሰርፕራይዝ አንተ ፎጨጨጨጨ ታርጌ እኮ ነው የገዛሁት። ስንት ገዛሽ? ጥርሴን ቅርጭጭጭ ታርጌ ቀዳላት ከሪምልክ ነጫው ናስኪ ግባ እስኪ ስልኬ ላይ የመጀመሪያው ነጭ ና ጎበዝ። አዎ ይሄን ነጫየ አረግራ ገባኝ ስልኬስ ትናድላለች ልባርከው እንጂ ልብሶች አሁን ደርሼ አትናደጅ። ኧረ በድንግል ማርያም ኧረ እኔ ውልን ነው ግስት ነው የምገባው። ማክስ ማርያም ብዬሽ ተሰበል ብዬ እየቀረጽ ታስሸጥ አሁን እስኪ ሞላ ነው የሚይዛት ብሄር ትለኛለች። እንደ ኤድ ስታዩ ነው እንዴ እያቋረጥሽ ቅረሽ አላቋረጥም እዚህ ምናምን ኧረ እባክሽ ሰሚማ አሁን ማለት ነው ፒንክ ጠጡ አይ እኔ ሳገበት ማርያም ሆነ እኔ አሁን ነው እንደው ካለ ስሚኝ ከጭስ ጋር ምናምን ፎቶ ታነሽኛለሽ። አሁን ማለት የማደርገው ነገር ምን ነው? ደግሞ ጥፍሬ ቀለም ቀየርኩ አንቺ እስክትመጪ። ይኸው ጋይስ
ከዛ አሁን እስኪ አረጀ አሁን ከዛ በኋላ እንደዚህ ሆነ። እዩልኝ። ከዛ ደግሞ ይመለስ በኢየሱስ ስም ኧረ በእመቤቴ እንግዲህ ጨለቅሽ ቪዲዮ ውስጥ እንዳይገባ ጥፍርሽ ያምራል። እኔ ባለፈው አልደበረኝም። ቀለሙ ያምራል ያምራል። ገብርኤልን አልጠበቅም። ሰላም እንዴት ናችሁ? በኢየሱስ ስም ወይኔ እቺ ልታስለቅሰኝ ነው። ወይኔ ጉዴ! እኔ ራሴ ላለቅስ ነው። ሲሄድም አልቀሳል። ብሌን ሰርፕራይዝ እሱ ነው። ኢየሱስ ክርስቶስ እኔ የምር አላልኩም። አንተ የምር ተመቸሽ? እዚህ ጋር እንድትገቡልኝ ጠጋ ጠጋ እያላችሁ ጠጋ አንቺ ለዚህ ኧረ ግራ አጋባችሁ። ምንድን ነው እሱ ነው ምንድን ነው? ወይ ልመለስ እንዴ? ኢየሱስ ግራ አጋቡ። አንተ ታለቅስ ነው በኢየሱስ ክርስቶስ እሺ ተመቸሽ? በኢየሱስ ክርስቶስ እጇ እየተንቀጠቀጠ ነው። አይደለም ሂጂ ነው ያያችሁ ያለው ሪአክሽን ሲሄድ ይሄ ሪአክሽን ጨረሳችሁ? በቃ ተሳክቶልናል። እንዴ ተሳክቷል? ያያችሁ ፋሚሊ ያያችሁ እንችላለን። አይ እኔ እግዚአብሔርን ደንግጫለሁ። ስለነግጥ ደግሞ ማውራት አልችልም። ድንገት ሆነብኝና አላውቅም። ድንገት ነው የሆነብኝ። ስለነግጥ ነው ማውራት አልችልም። ፒንክ የምርሻዬ ነበር ሰርፕራይዝ። ወይኔ እኔ ብቻዬን ነው የማውቀው። ኤአይ እና ቢነገር ኖሮ ሊመጣ ነው ተብሎ ይነገራል። እመቤቴ ነው እኔ ሰውነት እየተንቀጠቀጠ ነው። ምን ልታረግ? ምን ተሰማሽ? እመቤቴ ምን ተነቀጥኩ? የምር በሊንክር እኮ ትለኛለች። ወይኔ ጉዴ! ኤአይ ነው አይደለም እኛ ተመልሽ ፈተና በቃ ባለፈው ስላስደበርኳት ላለማስደበር አሁን ሰርፕራይዝ ምንድን ነው ስልክ ገዙ አለችኝ። ነው በቃ ከዛ ምንድን ነው ከዚህ የተፈጠረው የሚያውቀው አንዴ ነገር ስትመጣ እኮ ልትመጣ ነው ይባላል እኮ እግዚአብሔር እና ታዲያ ምን ያደርጋል? እሱ ነው ኧረ ደብድበኝ ጨረስኩ። ልትገለኝ ነው እንዴ? እኔ ማለት ነው ተቀመጥኩ እስካሁን ድረስ እየተንቀጠቀጥኩ ነው። መቤት እየተንቀጠቀጥኩ ነው እንጂ እግዚአብሔር ሰውነት የመረጋጋት አቃተው። ስራ ባልደረባሽ ተመልሷል። በኢየሱስ ወንድሜ እንኳን ደህና መጣልኝ እና ይችላል እኔን አላሳጣችኝም። እኔን ልመለስልኝ ብለሽ እኔ ባለፈው ለምን መጣ ግን ከስልኬ ካልዘገብሽ ምን እንደተሰማኝ ሰጃት ኧረ ውሰጂኝ ፈቅዳ ስልኬ የሚዘጋ ሸክ እያደረገ ነው በጣም እንዴት ልቅረጽ መቅረጽ አቃተኝ። ለፊቱ ወይ
እኔ እኮ ለገና እመጣለሁ ብሎኛል እኮ በነገራችን ለገና እመጣለሁ ብሎኛል። ታስሳለህ? እኔ በጣም በቃ በጣም ነው የደነገጥኩት። ማለት ድንገት ነው የሆነብኝ ሁሉም ነገር። ዳንተ እንዴት አትናገርም? ሳዲስ መተን ብንቀበልስ ደግሞ ሰርፕራይዝ ነው። በቃ ስልክ የገዛሽ ነው መሰለኝ። እኔ ራሱ ስልክ እያየሁት ነው እና ደግሞ ስልክ የተበላሸና ስልክ ላሰራልኝ ነው ሀሳቤ። ስልክ ላይ ነው የሚያስደነግጥ ሆኖ ደስ የሚል ሰርፕራይዝ፣ አስደንጋጭ ቆንጆ ሰርፕራይዝ ያስደነግጣል። እንኳን ደህና መጣ ባብዬ ባብሻ እና አዳት ታረግም። አሁን ወደ እንፈቅድልሃለን። አይ ደስ ብሎኛል በእውነት እንኳን ደህና መጣ። በጣም ነው ደስ ያለኝ። ተሳክቶላችኋል። ሌሎች ደግሞ ያላገኛቸው አሉ በጣም የሚጠብቁ በጉጉት እነሱን ደግሞ ታገኛቸዋለህ። ዋና ተባባሪ አካል